ደብቄዋለሁ አሁን ከቆፈርኩበት ቦታ አውጥቼ አምጥቼዋለሁና ይሄን ወርቅህን እንድትቀበለኝ አለ ከቃሉ ጋር ናችሁ አይሰማም ከቃሉ ጋር ናችሁ እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ ታዲያ ይሄን ሰው ካልዘራህበት የማጭድ ካልሰበሰብኩበት ያልታጨደው የምሰበስብ ይመስልሃልን አለና ጌታችን ኢየሱስ ክርስቶስ ይሄን ሰው ገሰጸው ይሄን ሰው መከረው እግዚአብሔር አምላካችን ይሄንን ሰው ከእግዚአብሔር የተቀበለውን የተሰጠውን ጸጋ የተሰጠውን ክብር ሳይተቀበሎ ወስዶ ወደ ጉድጓድ ውስጥ ቆፈረና ቀበረው እግዚአብሔር አምላካችን መድኃኒዓለም ኢየሱስ ክርስቶስ በብዙ ጸጋ በብዙ ፍቅር በብዙ አንድነት ይሰበስበናልና እግዚአብሔር አምላካችን ኢየሱስ ክርስቶስ ይሄንን ኃይለ ቃል ሲናገር አው 5 መክሊት የተቀበለውን የሰጠውን 5 መክሊት ሰጥቶ የተቀበለውን አትርፎ ነግዶ ያመጣው አንተ በብዙ ላይ ሾመሃለሁ ወደ ዓለም ደስታ ሂድ ያለውን እንደ አባቶቻችን እንደ ካህናት ይመስላቸዋል እነሱም ሄደው በተሰጣቸው ጸጋ ፍቅር አንድነት ትምህርታቸው አስተምረው ሌላ ብዙ ሃይማኖቶችን አብ ወልድ በመንፈስ ቅዱስ አጥምቀው ወደዚህ ቅዱስ ቦታ ላይ ያመጧቸዋል ማለት ነው ይሄንን 5 መክሊት የተቀበለ በአበው በአባቶቻችን በሊቃውንት ይመሰላል ማለት ነው ሁለተኛው ደግሞ ያ 2 መክሊት የተቀበለው ከአበው ከምዕመናን ወይም ከምዕመናት የሚሰየም ነው እንግዲህ እግዚአብሔር አምላካችን ከአበው ውስጥ ሆነው ብዙዎችን እና የቤተክርስቲያን ፍቅር የቤተክርስቲያን አንድነት ላሳይህ እያሉ እንዲሁም ልጆቻቸው ሲወለዱ ወደ ቤተ መቅደስ እያመጡ ክርስትናን እያስነሱ አንድን ሃይማኖታቸውን ስለሚያራምዱ እናንተ ዓለም ደስታ ወዳለበት ግብሎ በምዕመናን መስሎታል ማለት ነው ያ ወስዶ የቀበረውን ግን አንተ ሐካይ ነው ጨካኝ ወርቄን ባመጣህና ወደ ሳጥን የመመለስክ ለሌላ ሰጠቸው ሌላ ትርፍ ባተረፈበት ነበረ ይለናል ታዲያ ጌታችን አምላካችን ወደ ኋላ ከሱ ጋር የነበሩትን ሰዎች ሂዱ ከሱ ንጠቁት 10 ላለው ስጡት አለ ቅድም መነሻ እንዳደረግነው ማለት ነው ከሱ ያለውን ከሱ ላይ የነበረውን ውሰዱና 10 መክሊት ላለው ስጡ 10 መክሊት ላለው ስጡ ውሰዱ ከሱ ላይ ያለው ሁሉ ይነጠቅ እነኛ ሰዎች ከሱ ላይ ያለው ሁሉ ወስደው ነጥቀው 10 ላለው ጨመሩለት ሰጡት እንግዲህ ጌታችን አምላካችን ቅድም በመነሻችን ርዕስ እንዳደረግነው ላለው ይሰጠዋል ይጨመርለታል የሌለው እንኳን ያንን ቢሆን ይወሰድበታል እንዳለ ጌታችን አምላካችን ኢየሱስ ክርስቶስ ያንን ከሱ ላይ ነጥቀው ላለው ሰጡት ያ ሰው ደግሞ እግዚአብሔር አምላካችን ጌታችን አምላካችን ያንን ሰው ወሰዱት ከዚህ ከማይጠቅመው አይረባኝም ብሎ ካሰበው ከቅዱስ ስፍራ ወደ ውጭ ወረሩት ጣሉት ጥርስ ማፋጨትና ለቅሶ ወዳለበት ወደ ዘላለም ወህኒ ቤት ይወርድ ዘንድ ከዚህ ከግቢ አስወግዱት አለን ማለት ነው እግዚአብሔር አምላካችን ይሄን ከመስማት ይሰውራል እግዚአብሔር አምላካችን በዚህ ጾም ፋንታ 30 እና 60 ልናፈራ እግዚአብሔር አምላካችን ይርዳል እግዚአብሔር አምላካችን በምሳሌ
እግዚአብሔር አምላካችን ፊት ለፊት ሳይሆን እኛ በሚገባን መንገድ አስተምሮናል፣ መክሮናል ማለት ነው። እግዚአብሔር አምላካችን ይህንን ቃል ሲነግረን ሲያስተምረን እንደናንተ በዝምታ ሆኖ ቃሉን ለሚሰማ ከቃሉ ጋር ሆኖ ለሚያዳምጠው ቃሉ እንደ ምግብ እየሆነ የሚመገብላቸው እንደ ምግብ እየሆነ እንደሚመገቡት እግዚአብሔር አምላካችን ይህንን ቃል በዛሬው ዕለት አስተምሮናል፣ መክሮናል ማለት ነው። ታዲያ ይህንን ከመከረን በኋላ እግዚአብሔር አምላካችን በእውነት ይህንን ጾም ስንጾም በፍቅር በአንድነት ሆነን የተጣላ እያስታረቅን የታረዘ እያለበስን የተራበውን እያጎረስን የተቸገረውን ሄደን እየጠየቅን የታመመውን እየጠየቅን የታሰሩትን እያስፈታን ሲሆን እግዚአብሔር አምላካችን ከኛ ጋር ሆኖ ይለመናል፣ ይማለደናል ማለት ነው። ታዲያ እግዚአብሔር አምላካችን ልበ ንጹሐን ፍጥረተ እግዚኦ ልቦናችሁን ንጹሕ ሳታደርጉ ወደ ቤተ መቅደሱ መጥታችሁ አቤቱ አቤቱ ጌታ ሆይ ማረኝ ብትሉ እንዳው ከንቱ ጮት ይሆንባችኋል እንጂ አልሰማችሁም እንዳለ እናንተ በዚህ ቦታ ላይ ልቦናችሁን ንጹሕ አድርጋችሁ ልብሳችሁን ብቻ ሳይሆን ልቦናችሁን ንጹሕ አድርጋችሁ ወደዚህ ቦታ ላይ ስትመጡ እግዚአብሔር አምላካችን ሳታበዙ በጥቂቱ የምትለምኑትን ይሰማችኋል ማለት ነው። ስታበዙማ ምን ያክል ይሆን ክብራችሁ? ክብርን በክብር ላይ እየሰጠ ጸጋን በጸጋ ላይ እያበዛ እግዚአብሔር አምላካችን ይሰጠናል ማለት ነውና ይሄ ጾም የበረከት የፍቅር የአንድነት ያደርግልናል ማለት ነው። ታዲያ ይሄ ቤተ ክርስቲያን ልዩ የሚያደርገው እጅግ ባማረ በተዋበ ሁኔታ የምናከብረው የምንቀድሰው የምንሰልሰው እጅግ የምንወደው አጋዕዝተ ዓለም ሥላሴዎች ያሉበት ቦታ ላይ ብዙ ሰዎች የማይመጡበት ነገር ግን ቃለ እግዚአብሔሩ በብዙ ገዳማት ላይ የሚገኘው ትሩፋት እየተትረፈረፈ ቃለ እግዚአብሔሩ ጊዜ እያነሰ የሚደረስበት ለሕዝበ ክርስቲያን ምዕመናን ጸሎት የሚጸለይበት ቤተክርስቲያን እንደመሆኑ የሀገሩ ሕዝብ በብዛት የማይመጣበት። አዎ እንግዲህ ጌታችን አምላካችን ኢየሱስ ክርስቶስ አጋዕዝተ ዓለም ሥላሴዎችን በአንድ በአብ ወልድ መንፈስ ቅዱስ ብለው ዓለማትን የፈጠሩ ወደዛኛው ብንሄድ ቅዱሳን ሰማዕታት ደናግል መነኮሳት ብለን ነው። እዚህ ቦታ ላይ ብንሄድ ግን ሦስቱን ባህሪያትን ያዘለ ሰማይና ምድርን የፈጠረ